بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد إن تتوبا إلى الله إن أنت هلتاتشه ودع الله يمتملسوا متتصطوا كهنا ملكام فقد صغت قلوبكما ልቦቻችሁ ተዘንብለዋልና ልቦቻችሁ ተዘንብለዋልና ወደ አላህ የምትመለሱ የምትጸጸቱ ከሆነ መልካም አባ ሁረይራ ምን ይላሉ ዑመር ኢብኑ ኸጣብን ጠየቅኳቸው إن تتوبا إلى الله فقد صغت قلوبكما بلو ሁለቱን የሰየማቸው አላህ ማን ናቸው ተብለው ሲጠየቁ ዑመር አይሻና ሐፍሳ ናቸው ብለዋል ሰው ናቸው እንደዚህም ከመሆናቸው ጋር እኛ ኡመሃቱል ሙእሚኒን የምእመናን እናቶች ስለሆኑ ነብዩን ሰለላሁ ዐለይሂ ወሰለም የነብዩን ሰለላሁ ዐለይሂ ወሰለም አካል የተጋሩ ወህይን የተጋሩ የተከበረ እጃቸው የዳበታቸው የጀነት ባልተቤቶቻቸው ናቸው ለዚህ አደብ ልንጠብቅ ይገባል እዚህ ቦታ ላይ ታሪኩ እንዳለ ሆኖ ማለት ነው ከዛን አላህ ልቦቻችሁ በርግጥ ተዘንብለዋልና ይላል እንተቱባ ኢላላህ ወኢን ተዛሃረ ዐለይሂ ከዛሬ ጀምሮ ግን በርሱ ላይ ብትተባበሩ በመልእክተኛው ላይ ያኔ እወቁ فإن الله هو مولاه الله እርሱ ወዳጁ ነው ወጅብሪልም የሱ ወዳጅ ነው وصالح المؤمنين ደጋግ አማኞች ሁሉ የሱ ወዳጆች ናቸው والملائكة መላእክትም ቁጥር ስፍራቸው የማይታወቅ بعد ذلك ከነኚህ ሁሉ በኋላ ظهير አጋዦች ናቸው ለሱ ብቻውን መሰላችሁ እንደ መልእክተኛው አለ አላህ ሁለተኛ እንዳይለመዳችሁ ደግሞ እናንተ ማን ስለሆናችሁ ነው ይባላል አይደል ሌላ ሚስት ጠፋ እንዴ ይባላል ምር ሲለው አንድ ሰው አታ ረቡሁ ጌታው ደግሞ ይከጀላል እንጠለቀኩና እናንተን ይፈታችሁ እንደሆነ አንዩብዲለሁ አዝዋጀን ሌሎች ሚስቶችን ሊተካው አላህ ይከጀላል خيرا منكن ከናንተ የተሻሉ የሆኑ ሙስሊማቲን ራሳቸውን ለአላህ ያስረከቡ ታዛዦች ሙእሚናቲን አማኞች ሙስሊማቲን ታዛዦች ነው ሙስሊማቲን ሙእሚናቲን አማኞች ቃኒታት ማለት አሁንም ኻዲዓት ሊላህ ለአላህ ተዋዳቂዎች በኢባዳ ታኢባቲን ወንጀል ቢሰሩ ወደ አላህ ተመላሾች የሆኑ ዓቢዳቲን አላህን ተገዢዎች የሆኑ ሳኢሃቲን ሳኢማት ተብሏል ለአላህ ጿሚዎች የሆኑ ሰይባቲን አግብተው የፈቱ ትንም ወአብካራ ደናግል የሆኑትንም አላህ ሊተካው ይከጀላል ስለዚህ የፈጠረው እሱ ነው ሴቶቹን እና አላህ ሊተካው ይከጀላል ብሎ እናንተን የፈታ እንደሆነ መልእክተኛው ያለ ሚስቶች የሚቀራ አይደለም እናንተ ግን እንተቱባ ኢላላህ ወደ አላህ ብትመለሱ ለእናንተ መልካም አላቸው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን አድኑ ወአህሊኩም ቤተሰቦቻችሁንም እንደዚሁ አድኑ ናራን ከእሳት አድኑ ጠብቁ ይህች እሳት ክፉ ነች ወቁዱሃ الناس والحجارة መቀጣጣያዋ
وقودها مقطاطياوا الناس وقود ማገዶ መቀጣጣያ ነው الناس والحجاره ሰዎችና ድንጋዮች መቀጣጣያዋ ሰዎችና ድንጋዮች የሆነችውን እሳት ፍሯት عليها ملائكة በዛች እሳት ላይ እሳት ያላት ጀሃነምን ነው መላእክቱን መላእክታሉ ግላዙን ጨካኞች የሆኑ ርህራሄ የሌላቸው ሽዳዱን ብርቶች የሆኑ ከያዙ ከጨበጡ ማይለቁ لا يعصون الله ما امرهم አላህን ባዘዛቸው ነገር የማያምፁ እንቢ የማይሉ ويفعلون ما يؤمرون የሚታዘዙትንም ነገር ሁሉ የሚተገብሩ የሆኑ መላእክት እሷ ላይ ተጥደዋል ስለዚህ ፍሯት ያ አዩሃ الذين كفروا እናንተ ካዳችሁ ሰዎች ሆይ لا تعتذروا اليوم ይሄ የፍርዱ ዕለት ለነሱ የሚባል ነው ዛሬ ምክንያትን አታቅርቡ ማምለጫ ምክንያትን انما تجزون انه የምትመነዱት እናንተ ما كنتم تعملون በምድር ዓለም ቆይታችሁ ተሰሩት የነበራችሁትን ነው هذا وصلى الله وسلم على نبينا محمد وعلى آله وأصحابه